የጀርባ የጉልበትና የዳሌ ህመምን የሚያስታግሱ የእግር እንቅስቃሴዎች በጀርባችን በጉልበታችንና ዳሌያችን አካባቢ የህመም ስሜት ሲሰማን በቀላሉ ለመከላከል የሚረዱንና በእግር ብቻ የሚሰሩ እንቅስቃሴዎች ሁሉም ነገር ከታች ወደ ላይ እንደሚጀመር ሁሉ እግራችንም ለሰውነታችን ጤንነት ትልቁን ድርሻ ይይዛል። ለእግራችን አስፈላጊውን እንክብካቤ ካደረግንም በጀርባችን በጉልበታችንና በዳሌያችን ላይ የሚያጋጥሙ የህመም ስሜቶችን በቀላሉ ማስወገድ እንችላለን። ምን አይነት እንቅስቃሴ ማድረግ ይኖርብናል? 1. በጣታችን መቆም። እንደ ሌሎች የሰውነት ክፍላችን ሁሉ እንቅስቃሴ ከማድረጋችን በፊት እግራችንንም ማሟሟቅ ያስፈልገዋል። በጣታችን መቆም ደግሞ ለእግራችን አስፈላጊ ከሆኑ የማሟሟቂያ መንገዶች አንዱ ነው። ይህንን ለማድረግም ከተረከዛችን ከፍ በማለት በጣታችን ለ3 ሰከንድ ያህል መቆም ይኖርብናል። ከዚያም ለ10 ጊዜ ያህል ደጋግመን መስራት። ይህንን እንቅስቃሴም በቀን ውስጥ 3 ጊዜ መደጋገም መልካም ነው። 2. በጣት መራመድ። በጣት መራመድ በእግራችን ውስጥ ያሉትን ጅማቶችና ጡንቻዎች ለማጠንከር ይረዳናል። ይህንን እንቅስቃሴ ለማድረግም በጣታችን በመቆም ለ20 ሰከንድ ያህል መራመድ ይመከራል። ተራምደን እንደጨረስንም ለ15 ሰከንድ ያህል ማረፍ። ይህንን እንቅስቃሴ 5 ጊዜ ደጋግመን መስራት። ለተሻለ ውጤት እንቅስቃሴውን በቀን ከ2 ጊዜ በላይ ባንሰራ መልካም ነው። 3. ቁርጭምጭሚታችንን ማንቀሳቀስ። ቁርጭምጭሚታችን በደንብ ያልተፍታታና እንደፈለግን የማይታዘዝልን ከሆነ በቀላሉ ለዳሌ፣ ለጀርባና ለጉልበት ህመም ልንጋለጥ እንችላለን። ስለዚህም ቁርጭምጭሚታችንን በደንብ እንዲፍታታ በማድረግ እንደፈለግን እንዲታዘዝልን ማድረግ ለሰውነታችን ጤንነት እጅጉን ጠቃሚ ነው። ይህንን የሚረዳ እንቅስቃሴ ለማድረግም በመጀመሪያ በጀርባችን መሬት ላይ መተኛት፣ በመቀጠልም እግራችንን ከፍ በማድረግ በሁሉም አቅጣጫ የእግራችንን መገጣጠሚያን ማሽከርከር። በሁለቱም አቅጣጫ ለ10 ጊዜ ያህል እየደጋገመን መስራትም መልካም ነው።